እነዚህን አበቦች አያችሁ እንዴት አባታቸው እንደሚያማምሩ። ይሄ ጫካ ራሱ ሲገርም ፀሐዩ ፀሐይ እንዳይመስላችሁ በጣም ነው የምታምረው። እቺ ጉትቻ ናት። እሺ በጣም ነው የምታምረው። እና የተከበራችሁ የኩምዬ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይክበር ይመስገን፣ ክብሩ ይስፋ ለመድኃኒዓለም። አያልቅብሽ ጫካ ለጫካ ይዞረች ነው። አሁን ያለሁበትን ቦታ ላሳያችሁ። ይታያችኋል? ሙሉ በሙሉ ጫካ ውስጥ ነኝ። እዚህ ውስጥ ምን እየሰራሽ ነው እንዳትሉኝ፣ በየአመቱ የምሰራውን ስራ ታውቃላችሁ። የወይን ቅጠል ለመልቀም መጥቼ ነው። እዚህ ጋር ጀምሬያለሁ። የተወሰነ ይታያችኋል። ለቅሜያለሁ የተወሰነ ይቀጥላል። እንግዲህ እናንተን ትንሽዬ ደንበኞቼን ቤተሰቦቼን የሄድኩበትን የዋልኩበትን ካላሳየው ደስ አይለኝም። እኔ እንደምታውቁኝ ማለት ነው። አያችሁ ይሄ ምን እንደሆነ አላውቅም። የሽንኩርት እንትን ይመስላል። ሰው እዚህ ሽንኩርት አንተተከለ ሽንኩርት ነው እንደዚህ አይነት ነገር የሚያበቅለውና የሽንኩርት ፍሬ ይመስላል እና ይሄንን ይመስላል። እዚህ ውስጥ ነው ስዞር ሙለው ዛሬ ይሄንን ይመስላል። በቃ ናውን ሲጀመር እኔን ቀድሞ ለቅመዋል። ሌባ መጥቶ ለቅሞ ይሁን አላቅም እና የለውም በተወሰነ ለቅማለው። አብራችሁኝ ቆዩ። ከወደዳችሁ ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትዘነጉ። እንደምትመለከቱት እሾክ አለ ምን አለ። ጫካው ያስፈራል። እኛ አንዳንድ ጊዜ ኢትዮጵያ ስንኖር ጫካ እንፈራለን መሰለኝ። ውጭ ሀገር ስንኖር ደግሞ የውጭ ሀገርን ጫካ እንፈራም እና ጫካ ለጫካ እየሄድኩላችሁ ነው። እንደው ጓደኞቼን እንደው ኑ እንሂድና እንልቀም ብዬ ብለምናቸውም አለን እኛ ምናምን ብሎ እድለኛ የሆኑ ይሄኔ አንዷ እንደኔ አይነት ከርታታ መታለቅማ ነው መሰለኝ ሰፈር ለሰፈር የሚያድሏቸውና ብቻዬን መጥቼ ተንከራተትኩላችሁ ነው እላችኋለሁ። ሲበላ ይጣፍጣል ምግቡ፣ ግን ተለቅሞ የሚሄድበት ቦታ አስገራሚና ድንቅ ነው እና ይሄው የአመት ቀለብ ልሰበስብ ነው የመጣሁት ማለት ነው። እና አረቦቹ እንደዚህ የአመት ቀለባቸውን በጋ ላይ ይሰበስባሉ በየጫካ ማለት ነው። ይሄ በነገራችን ላይ ጫካ አይደለም፣ እሺ ማሳ ነው፣ ግን ስላልተሰራበት ጫካ በልቶታል። አሁን እግዚአብሔር ይመስገን ድሮ ብታዩ ምን እንደሚመስል ድሮ በጣም ጫካ ደን ነው እልም ያለ። አሁን ግን በስመ ስላሴ እንዲህ እያያችሁ ትሄዳላችሁ። ወዴት እንደምትሄዱ ራሱ መንገድ ያሳያችኋል ማለት ነው። ድሮ ግን መንገድ የለውም። በጣም ከባድ ጫካ ነበር እና ወይን ቅጠሉ ጠፋ ማለት ነው። ሲመነጠር ቦታው ሲለማ ወይን ቅጠሉ ደግሞ ጠፋ እላችኋለሁ። የወይን ቅጠሉ ጠፋ እና ይሄንን ይመስላል። ወይ አንቺ ልጅ እንዳትሉኝ እዛ ጋር ምን እንደሆነ ተቆፈራለ። ወይ ወጋኝ እና የወይን ቅጠሉ ጠፍቷል። እንደ ድሮ ብዛት የለውም እላችኋለሁ። በዚህ መልኩ እየለቀምኩ ነው። እናንተ ቪዲዮውን ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትዘነጉ። አያምሩም እነዚህ አበቦች? ላይክ ሼር ሰብስክራይብ ማድረጋችሁ እንዳትዘነጉ። እንደዚህ አይነት ያማረ ቪዲዮ ሳሳያችሁ የነበርኩት እኔ ኩሜ ነኝ ከእናንተ ጋር። እዩት እንዴት እንደሚያምር ጫካው። በቃ ጫካ ደን ነው፣ በቃ ደን። አንዳንድ ቦታ ላይ ግን ያው እንትን ተተክሎ የደረሰበት ቦታ አለ እና ውድና ቤተሰቦቼ የተከበራችሁ ይሄንን ይመስላል። ለእናንተም
ለእኔም የመልካም ጫካ ጉዞ ይሁንልኝ። ጫካ ለጫካ ጉዞ ሆኗል የኔ ስራ እና ቻው፣ ደህና ሁኑልኝ። ባይ ባይ። እዚች ጋ እኔና ሼባይ ወረድንና ከመኪና እኔ ካሜራዬን ይዤ አቅጣጫዬን እየፈለኩ ነው። አይኔን ፀሐይ የመታኝ። የኔ ሽማግሌ ደግሞ ዘናሾ ፈታሾ እያለ እየጎበኘ ነው ማለት ነው መንገዱን። በዚህ መልኩ ነው እንግዲህ የኛ ህይወት ማለት ነው የገጠር። ውድ ቤተሰቦቼ እንግዲህ በዚህ መልኩ የወይን ቅጠል ለቅመን ያመጣነውም በዚህ መልኩ ነው የምናዘጋጀው ማለት ነው። ይሄ ታጥቧል። ሲታጠብ አላሳየሁትም፣ ቪዲዮ አልቀረጽኩኝም ማለት ነው። ለምን ካላችሁ ያው ምግብ እየሰራው ነበርና ሴትየቱ ነበረች ያጠበችው እሷ ናት። ስለዚህ ያጠባው ቀረጽ አልገባም ማለት ነው። እና ለቅመን ካመጣን በኋላ እናጥባለን፣ በዚህ መልኩ እናሰጠዋለን። ከዛ በኋላ በዚህ መልኩ እንደዚህ እንትን እንላለን፣ እናስተካክላለን። ይሄ ጡልግ ካለ በኋላ በኪስ እየሞላን እናሽገዋለን ማለት ነው። ይታሸጋል። ከዛ በቃ ይሄ እስከ ዛሬ አመት ድረስ ይሄ አዲሱ እስኪደርስ ድረስ ይሄኛው ይበላል ማለት ነው የተዘጋጀው። እና በዚህ መልኩ ነው የምናስተካክለው። እንዴት አድርጌ እንደማስተካክል አሳያችኋለሁ እያንዳንዷን። ይሄ ማለት እንዲያረኩበት ምክንያት አሁን ሲደርቅ ሲጦልግ አንድ ላይ ጦልግ ሲሉ እንደዚህ እያረግን ነው ኪስ ውስጥ የምንከተው። እንደዚህ እያችሁ በዚህ መልኩ እየቀነስን ነው የምንከተው ማለት ነው። አሁን እኔ እያንዳንዷን አንድ ውሃ ጠብታ ውሃ አያስፈልግም። ለምን ይሄ ፍሪዘር ውስጥ ወይ ፍሪጅ ውስጥ አይገባም፣ ውጭ ነው የሚሆነው። በረዶ ቤት ምናምን አንከተውም፣ ውጭ ነው የሚሆነው ታሽጎ። ስለዚህ ውሃ ነገር ሊኖረው አይገባም። ውሃ ካለው ያበላሸዋል። ውሃ ካለው ይበላሽና እንትን ይታፈናል ማለት ነው። እና ድርቅ ማለት አለበት። ምንም ነገር ውሃ ነገር አያስፈልግም። እንደዚህ ውሃውን ድርቅ ማድረግ አለባቸው። አያችኋ? ውሃው ይሄ ካልደረቀ ይሄ ምን ያረጋል? ውስጥ ይገባና ሲታሸግ ያፍነውና ይበላሻል ማለት ነው። እና በዚህ መልኩ እንዲያረጋችሁ እያንዳንዷን በዚህ መልኩ ነው የምሰራው ማለት ነው። እና ዛሬ እንግዲህ እሁድ ነው። ይሄ የተለቀመው ሐሙስ ነው መሰለኝ የለቀምኩት፣ አርብ ዕለት ነው የለቀምኩት። እንግዲህ አስቡ፣ ትላንት ታጠበ፣ ዛሬ እሁድ ጠዋት ነው። የጠዋት ስራችን ተጀምሯል። ይሄን አሽጌ ከጨረስኩ በኋላ ምሳ ሰራለሁ ማለት ነው። እንደዚህ ነው እንዲህ ነው እንግዲህ የበጋ ስራ በጣም ይበዛል፣ ልነግራችሁ አልችልም። እና በዚህ መልኩ ይሄው ሶስተኛ መደብ እንጀምራለን ማለት ነው። ይታያችኋል አይደል? ይሄው እንዲህ እያረኩ በዚህ መልኩ እንዳለ ጠቅልዬ ስጨርስ እንዴት አርጌ እዚህ ላይ እንዴት አርጌ እንደምደራደር፣ በኋላ ላይ ደግሞ እንዴት አርጌ ኪስ ውስጥ እንደምከት፣ እንዴት እንደሚታሸግ ማሸጊያ ማሽን አለ፣ በሱ ነው የምታሽጉት ኦልሬዲ። እና እንደዛ ነው እላችኋለሁ። እንግዲህ ቪዲዮን ከወደዳችሁ እናንተ ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳዘነጉ እባካችሁ። እና በዚህ መልኩ እንግዲህ እንዳለ በፍጥነት ሰርቼ ሙሉን ጨርሻለሁ። ከዛ ይህን ሳልጨርስ ቪዲዮ አሁንም ሳልቀርጽላችሁ ቀረው። ለምን ብትሉ እንግዳ መጣብኝ ማለት ነው። ተነስቼ ወደ ቡና ማፍላት ገባው። ቀኑም እሁድ ስለሆነ ምንም አይመችም ማለት ነው። እሁድ በጣም እንግዳ ይበዛል። እና እንግዲህ በዚህ መልኩ ጨርሻለሁ እኔ አሯሩጬው ማለት ነው። እንግዲህ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። ይሄ ገና ሳልጀምር ነው። ሀሳብ ይዞኝ ነው እኮ